ሰበር ዜና አሜሪካ በይፋ ጦርነቱን ተቀላቀለች። ትራምፕ በኢራን 3 የኒውክሌር ቦታዎች ላይ የተሳካ ጥቃት መፈጸማቸውን ተናገሩ። የኢራን የኒውክሌር ጣቢያዎች ላይ ጥቃት ለመፈጸም ጥቅም ላይ የዋሉት የዩኤስ ፒ2 ሚሳኤሎች መሆናቸውን የአሜሪካ ባለስልጣን ተናግሯል። የእስራኤል መገናኛ ብዙሃን እንዳሉት በፎርዶ የኒውክሌር ጣቢያ ላይ 30 ቶን የሚሆኑ ፈንጂዎች መጣላቸውን ተናግረው 30,000 ፓውንድ የሚደርሱ ሱፐር ቦምቦች መጣላቸውንና የጉዳቱ ግምገማም እንደሚያሳየው ፎርዶ ተቋም ከአገልግሎት ውጪ መሆኑን አመላክቷል። ጦርነቱ አቅጣጫውን ቀይሯል። ትራምፕ በኢራን 3 የኒውክሌር ቦታዎች ላይ የተሳካ ጥቃት መፈጸሟን አስታውቋ በተጨማሪም ዛሬ ምሽት ትልቅ ስኬት አግኝተናል፣ እስራኤል አሁን ሰላም ናት ብለዋል። ትራምፕ በኢራን ያደረግነው ስኬታማ ወታደራዊ ዘመቻን በተመለከተ ለህዝቡ ንግግር ያደርጋሉ ተብሏል። ኢራን በአስቸኳይ ይህንን ጦርነት የማታቆም ከሆነ ድብደባው እንደማይቆም ትራምፕ ገልጸዋል። ኢራን በበኩሏ ፎርዶ፣ ዋናንዝ እና ኢስፋሃን የኒውክሌር ጣቢያዎች ላይ ድብደባ መደረጉን ከገለጹ በኋላ ምንም አይነት ውድመት አለመድረሱን ያስታወቁት የኢራን ባለስልጣን ለአልጀዚራ እንዳሉት የዚህ ጥቃት ምላሽ ጦርነቱን ወደ አዲስ ልኬት ያሸጋግረዋል። ትራምፕም ህጋዊ ኢላማ ሊሆን እንደሚችል አስጠንቅቀዋል። ዩኤስ ከኢራን ጋር በዚሁ ከቀጠለች ጦርነቱ በክልል ሊወሰድ እንደሚችልም ተናግረዋል። በአሜሪካ የቦምብ ጥቃት የኒውክሌር ድረገጾቹ ላይ ጨረር ሊያስከትሉ እንዳልቻሉና ንጥረ ነገሮቹም እንዳልታዩ አልጀዚራ ዘግቧል። በአልጀዚራ ጥናት ማዕከል የመጀመሪያው ተመራማሪ ዶክተር ሎቃ ማኪ እንዳሉት አሜሪካ በኢራን ላይ የምታደርገው ጥቃት እንደተጠበቀ ሆኖ በዋሽንግተንና ቴልአቪቭ መካከል የነበረው የፖለቲካ አሻጥር በሁለት ፓርቲዎች መካከል አለመግባባት እንደተፈጠረና የመሳሳት ዘመቻ አካል ሆኖ ሳለ ማንኛውም ኢራናዊ ምላሽ ዋሽንግተንን ከኢራን ጋር ጦርነት ውስጥ እንድትገባ ያደርጋል ብሏል። በተጨማሪም የፎርዶ የኒውክሌር ተቋም እጅግ በጣም ትልቅ በመሆኑ የቦምብ ጥቃቱ ያልተሳካ ሊሆን እንደሚችል ሰፊ እድል አለ። የኢራን ብሔራዊ ቴሌቪዥን እንዳለው በናታንዝ፣ ፎርዶ እና ኢስፋሃን የሚገኙት 3ቱ የኒውክሌር መስሪያ ቤቶች ከተወሰነ ጊዜ በፊት ባዶ ተደርገዋል ብለዋል። ምንም አይነት የኒውክሌር ጨረር ይሰራጫል ተብሎ አይጠበቅም። በሶስቱም ጣቢያዎች የነበረው የበለጸገው ዩራኒየም ከኒውክሌር መስሪያ ቤቶች አስቀድመው እንዲሸሹ መደረጋቸውን የተነገረው የኢራን የአቶሚክ ኢነርጂ ድርጅት መግለጫ እንዳለው የጉዳቱ መጠን ምን ያክል እንደሆነ ባይገለጽም 3ቱም ጣቢያዎች ላይ ጥቃት መድረሱን አመላክቷል። ዛሬ ማለዳ ላይ በፎርዶ፣ ናታንዝ እና ኢስፋሃን በሚገኙ የኒውክሌር ጣቢያዎች ላይ የኢራን ጠላቶች ጥቃት አድርሰዋል። ይህም ከዓለም አቀፍ ሕግ በተለየ ለን ፕሮፌሽናል ኦፍ ኒውክሌር ዌፐን ጋር የሚጋጭ ነው ብሏል። ምንም እንኳን የሀገሪቱ ጠላቶች ተንኮለኛና ሴረኛ ቢሆኑም በሺዎች የሚቆጠሩ አብዮታዊና ቀናተኛ ሳይንቲስቶች አሉ። ጥረቱ በኒውክሌር ሰማዕታት ደም ላይ የተገነባ ነው። የዚህ ብሔራዊ ኢንዱስትሪ ልማት እንዲቆም አንፈቅድም ብሏል። ዘገባው የአልጀዚራ ነው። ሰላም እንደምን ቆይታችኋል? ውድ የዋልታ ዴይሊ ቻናል ቤተሰቦቻችን እንግዲህ ጦርነቱ ላይ አሜሪካ እጇን አስገብታለች። በሰበር መረጃን እየተገናኘ ነው። ጦርነቱ እንግዲህ አሜሪካ ከገባች ሊባባስ እንደሚችል ከዚህ በፊት አንስተናል። በየሰዓቱ አዳዲስ መረጃዎች ይወጣሉ። አዳዲስ መረጃዎችን በፍጥነት ወደ እናንተ የምናደርስ ይሆናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ። ሰላም ጤና ይስጥልኝ ውድ የዋልታ ዴይሊ ቻናል ቤተሰቦቻችን እንደምን ሰምታችኋል? በአንዳንድ ምክንያቶች መረጃ ወደ እናንተ ማድረሳችን ያቆም እንደነበረ ይታወቃል። ለዚያም ይቅርታ እየጠየቅን በአዲስ መልኩ አዳዲስ መረጃዎችን ወደ እናንተ ለማድረስ ዝግጅታችንን ጨርሰናል። አብራችሁን ሁኑ እንላለን። በሀገር ውስጥ የሚገኙ በተለይም ደግሞ ወደ መካከለኛው ምስራቅ የሚገኙ መረጃዎችን ወደ እናንተ እናደርሳለን። ቤተሰብ ላልሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ሁኑ። በየዕለቱ አዳዲስ መረጃዎች ይወጣሉ። አዳዲስ መረጃዎችን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ